ሰላም ቅዱሳን እንደምን አላችሁ? የእግዚአብሔር አምላካችን ስም የተባረከ ይሁን። ዛሬ የጌታን ቃል ከትንቢተ ዘካርያስ ምዕራፍ 4 ላይ አካፍላችኋለሁ። የእግዚአብሔር ቃል በትንቢተ ዘካርያስ ምዕራፍ 4 ቁጥር 6 እንደዚህ ይላል። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆች ይህንን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። የሰራዊት ጌታ እግዚአብሔር ወደ እናንተ እንደላከኝ ታውቃላችሁ። የጥቂቱን ነገር ቀን የናቀ ማን ነው? ይላል እግዚአብሔር ቃል። የትንቢተ ዘካርያስ መጽሐፍ ከምርኮ በኋላ ከተጻፉ ጥቂት መጽሐፍት መካከል አንዱ እንደሆነ እናውቃለን እና በዚህ ስፍራ ላይ የቤተ መቅደሱ ዳግም ተሐድሶ በዘሩባቤል መሪነት የቀጠለበት ዘመን እንደሆነ እናውቃለን። እስራኤል በብዙ አይነት ተግዳሮት ውስጥ ያለችበት ዘመን እንደሆነ እናውቃለን። ከ70 ዓመት የምርኮ መፍረስ በኋላ ከብዙ መበታተን ከብዙ መከራ ውድቀት በኋላ እስራኤል ወደ ምድሯ ተመልሳ እነ ነህምያ ቅጥሩን ያድሳሉ፣ እነ ዘሩባቤል ደግሞ ቤተ መቅደሱን ያድሳሉ። እነ ዘካርያስ የእግዚአብሔርን ስራ ይሰራሉ በነቢያት መንፈስ እና እንደዚህ አይነት አስቸጋሪ በሆነ ዘመን ውስጥ ዘሩባቤል የእግዚአብሔርን ቤተ መቅደስ መስራት ጀምሮ ስራው 16 ዓመት ለሚሆን ጊዜ እንደተቋረጠ በብዙ ተግዳሮት ውስጥ ያሳለፉት ዘመን እንደሆነ የእግዚአብሔርን ቃል ስናጠና እናገኛለን። ይሄ ሰለሞን የሰራው ቤተ መቅደስ ነው። ዘሩባቤል የሚያድሰው ቤተ መቅደስ በሰለሞን ዘመን የተሰራ ወርቃማ የሆነው ቤተ መቅደስ ነው። ይሄ ቤተ መቅደስ ሲሰራ ሰለሞን በብዙ ሀብት፣ በብዙ ክብር፣ በብዙ ባለጠግነት ውስጥ ሆኖ የሰራው ቤተ መቅደስ ነው። ዳዊትም ልጁ ሰለሞን ቤተ መቅደሱን ሲሰራ እንዳይቸገር ብሎ ከሁሉ በአይነት አስቀምጦለታል። ከሩቅ አገርም ደግሞ ባለሙያዎች መጥተው በብዙ ክብር ውስጥ ሆኖ የተሰራ ቤተ መቅደስ ነው የሰለሞን ቤተ መቅደስ። ዛሬ ግን በታሪክ መካከል ይህንን የሰለሞንን ቤተ መቅደስ ለማደስ እድሉ እነ ዘሩባቤል እጅ ላይ ቢሆንም እንደ ሰለሞን አይነት ዘመን ወርቃማ ዘመን አይደለም። እስራኤል የፈረሰችበት ዘመን፣ የተዋረደችበት ዘመን፣ በመከራ ውስጥ ያለችበት ዘመን፣ በጠላቶቿ የተከበበችበት ዘመን፣ በሀፍረት ውስጥ ያለችበት ዘመን፣ በውድቀት ውስጥ ያለችበት ዘመን ነው። እንደዚህ ባለ ዘመን ውስጥ የእግዚአብሔርን ስራ ለመስራት መነሳት ፈታኝ እንደሆነ ይታወቃል። ለዚያም ነው ዘሩባቤል ለብዙ ዓመታት ከ15 ዓመት በላይ የእግዚአብሔርን ቤተ መቅደስ በመገንባት ሂደት ውስጥ እልህ አስጨራሽ በሆነ በፖለቲካ፣ በኢኮኖሚ፣ በማህበራዊ ቀውስ ውስጥ ያለችውን እስራኤልን ደግሞ በብዙ የሞራል ውድቀት ውስጥ ያለችውን እስራኤልን እንዴት አድርጎ ወደ ቀድሞ ተሐድሶ ዘመን ለመመለስ እልህ አስጨራሽ ስራ እንደሆነ እናውቃለን። ለዛም ነው እግዚአብሔር ነቢዩ ዘካርያስን ወደ ዘሩባቤል ላከና ቅድም ያነበብኩላችሁን የትንቢት ቃል ለዘሩባቤል ይነግረዋል። እግዚአብሔር ለዘሩባቤል የሚለው ይሄንን ነው። የጀመርከው ስራ ዳር እንዲደርስ፣ የጀመርከው ስራ እንዲፈጸም፣ የጀመርከው ስራ ወደ ድምዳሜ እንዲመጣ፣ ነገር እጅ ላይ እንዳይጨነግፍ የሚያስፈልገው አንድ ነገር ነው። የእግዚአብሔር ስራ የሚሰራው በብዙ የሰው ጥበብና እውቀት አይደለም። ገንዘብ ስለሌለህ አይደለም። እውቀት ስለሌለህ አይደለም። ችሎታ ስለሌለህ አይደለም። የእግዚአብሔር ስራ የሚሰራው አሁን ባልኳቸው ነገሮች ሁሉ ሳይሆን የእግዚአብሔር ስራ የሚሰራው በመንፈስ ቅዱስ ኃይል እንደሆነ እግዚአብሔር ለዘሩባቤል እንደዚህ በማለት ይነግረዋል። ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ዘሩባቤል ካንተ የሚፈልገው አንድ ነገር ነው። እግዚአብሔር ካንተ የሚጠብቀው አንድ ነገር ነው። ካንተም የሚጠበቀው አንድ ነገር ነው። የድሉ ሚስጥር አንድ ነገር ነው። የከፍታህ ሚስጥር አንድ ነገር ነው። የመጨረስህ ሚስጥር አንድ ነው። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ይህ ቃል የተነገረው በአንድ ሰው ቢሆን፣ አንድ ልምድ ባለው ሰው፣ አንድ እውቀት ባለው ሰው ወይም በአንድ ሰው የተነገረ ትንቢት ቢሆን ኖሮ ብዙም ትኩረት ላንሰጠው እንችል ነበር። የዚህ ቃል ባለቤት ግን የሰራዊት ሁሉ አምላክ እግዚአብሔር ነው። ራሱ መለኮት የሆነው አምላክ የሆነው እግዚአብሔር ለዘሩባቤል እንደዚህ ያለው፣ የሚያስፈልገው ጥበብ፣ ኃይል፣ ችሎታ፣ ብርታት አይደለም። የሚያስፈልገው አንድ ነገር ነው፣ መንፈሴ ነው የሚያስፈልገው። የጀመርከው ነገር እንዲጨረስ፣ የጀመርከው ነገር ወደ ፍጻሜ እንዲመጣ፣ ሰዎች ሁሉ ሞገስ ሞገስ ይሁንለት ብለው የጀመርከውን የመሰረት ድንጋይ
ደግሞ የመደምደሚያውን አለት እንድታወጣ ዘሩባቤል ካንተ የሚፈልገው አንድ ነገር ነው፣ በመንፈሴ መሆንህን ቀጥል። ወዳጆቼ ዘሩባቤል የነበረበት ዘመን በመንፈስ መሆንን በጣም የሚቃወም አይነት ዘመን ነው። ምክንያቱም ብዙ የፈረሰ ነገር አለ፣ ረፍት የሚነሱ ጠላት ጎረቤቶች አሉ። እስራኤል በሞራል ውድቀት ውስጥ ነው ያለው። ተስፋ የሚያስቆርጥ ሁኔታ ነው ያለው። ከመንፈስ የሚያወጣ የሚያጎድል ብዙ ነገር አለ። ደግሞ የሰው ችሎታ፣ የሰው ጥበብ አለ፣ የሰው ዕውቀት፣ የሰው ልምድ አለ። እግዚአብሔር ግን ለዘሩባቤል መጣና እንደዚህ ያለው የስኬት ሁሉ ምስጢር አንድ ነው፣ የመጨረስ ሁሉ ምስጢር አንድ ነው፣ የመክበር ሁሉ ምስጢር አንድ ነው። እሱም በኃይል አይደለም፣ እርሱም በችሎታ አይደለም፣ እርሱም በጥበብ አይደለም። ምናልባት በዓለም ያሉ ሰዎች እንደዚያ ሊሳካላቸው ይችላል፣ እንደዛ ሊሆንላቸው ይችላል። ግን በእግዚአብሔር ዓለም ውስጥ የመክበርና የመጨረስ ምስጢሩ አንድ ነው። ዘሩባቤል በመንፈሱን ከመንፈስ አትውጣ ነው እግዚአብሔር የሚለው። በመንፈስ መሆንህን ቀጥል። መንፈስን ከሚያስጥሉ፣ ከመንፈስ ዓለም ከሚያጎድሉ፣ ከመንፈስ ዓለም ከሚያወጡ ነገሮች ራስን ጠብቅ። አዎ መከራህ ብዙ ነው። አዎ የከበበህ ነገር ብዙ ነው። አዎ ቻሌንጁ ብዙ ነው። አዎ በዙሪያ የሚጮኸው ነገር ብዙ ነው። ተስፋ የሚያስቆርጠው ነገር ብዙ ነው። ጭንገፋው ብዙ ነው። አየሩ ላይ ያለው ተጽዕኖ ብዙ ነው። ግን ዘሩባቤል አንተ በመንፈሱን ከመንፈስ አትውጣ፣ ከመንፈስም ደግሞ አትጉደል። ነገርህ የሚቀጥለው በመንፈስ ነው። እንግዲህ ዘሩባቤል የሚሰራው የግንባታ ስራ ነው። ግን እግዚአብሔር ለግንባታም ቢሆን ለመቅደሱም ተሐድሶም ቢሆን እዛም ደግሞ ነህምያም ለሚሰራው የቅጥር ስራ ቢሆን በእግዚአብሔር መንግስት ውስጥ ለሚሰራ ስራ ሁሉ ምስጢሩ መንፈስ ቅዱስ ነው እና ዘሩባቤል በመንፈሴ እንጂ በኃይልና በብርታት አይደለም አለው እግዚአብሔር። ይሄ ያንተ ድርሻ ነው። አንተ በድርሻ ላይ ስትቆም ዘሩባቤል፣ እኔ ደግሞ በድርሻዬ ላይ ቆማለሁ። የሰው ድርሻ ምንድነው? የኔና የናንተ ድርሻ ምንድነው? በመንፈስ መሆን ነው። ከመንፈስ በሚያጎድል ዓለም ላይ፣ በስጋ በሚያደርግ ዓለም ላይ ልክ ሐዋርያው ቅዱስ ጳውሎስ የገላትያ ሰዎችን በመንፈስ ጀምራችሁ በስጋ ትጨርሳላችሁ እንዳለው በመንፈስ ጀምረን ግን በስጋ እንድንጨርስ በራሳችን ጥበብና ዕውቀት በራሳችን ማስተዋል እንድንደገፍ በሚያደርግ በዚህ አድካሚ በሆነ ዓለም ላይ የእግዚአብሔር የጊዜው ምክር በመንፈስ ሁኑ። ነገራችን የሚቀጥለው በመንፈስ ነው። ስኬታችን የሚቀጥለው በመንፈስ ነው። አገልግሎታችን የሚቀጥለው በመንፈስ ነው። ሕይወታችን የሚቀጥለው በመንፈስ ነው። ስለዚህ ዘሩባቤል በከበበህ በሚጮህብህ በዙሪያህ ባለው ነገር አትታወክ፣ አትጨነቅ። አንተ ብቻ በመንፈስ ሁን። አንተ ብቻ ችግርህን አትመልከት። አንተ ብቻ የከበበህን ነገር አትመልከት። አዎ ዘሩባቤል የከበበ ተግዳሮት ብዙ ነው። መከራው ብዙ ነው። ጥያቄው ብዙ ነው። ጉድለቱ ብዙ ነው። ግን እርሱም ቢሆን አንተ ዘሩባቤል በመንፈሱን ከመንፈስ አትውጣ፣ ከመንፈስ አትጉደል አለና እግዚአብሔር። አንተ ዘሩባቤል በመንፈስ ስትሆን እኔ ደግሞ የከበበህን ነገር አናግራለሁ። ተራራህ ያንተ ጉዳይ አይደለም። ጥያቄ፣ ችግርህ፣ የከበበህ ነገር ያንተ ጉዳይ አይደለም። ይህ የኔ ጉዳይ ነው አለና እግዚአብሔር ዘሩባቤልን በመንፈስ እንዲሆን፣ በመንፈስ እንዲቀጣጠል፣ በመንፈስ ነገሩን እንዲቀጥል አረገውና እግዚአብሔር እልፍ ብሎ የዘሩባቤልን ተራራ አናገረው። በእርግጥ እግዚአብሔር ትልቅ ነው። ከእግዚአብሔር በላይ ትልቅ ማንም የለም። ትልቅም የሚለውን ቃል እግዚአብሔርን ሊተካው፣ እግዚአብሔርን ሊገልጸው አይችልም። ግን የሚያስገርመው ነገር ትልቁ እግዚአብሔር ዘሩባቤልን የከበበውን ተራራ አንተ ታላቅ ተራራ ሆይ አለው። ዘሩባቤል እንዴት ባለ ትልቅ ተራራ ተከቦ ነበረ። ዘሩባቤል ቢያቋርጥ፣ ዘሩባቤል ቢጨነግፍ፣ ዘሩባቤል የጀመረውን የእግዚአብሔር መንግስት ስራ ጥሎ ቢሄድ አይፈረድበትም። ምክንያቱም የከበበው ተራራ ትልቅ ተራራ ነው። ለዚያ ነው እግዚአብሔር ራሱ ተራራውን ሲያናግረው አንተ ታላቅ ተራራ ሆይ አለው። እውነት ነው፣ ዘሩባቤል በትልቅ ተራራ ተከቦ ነበረ። እግዚአብሔር ግን ምን አለው? ተራራህ ትልቅ ቢሆንም፣ መከራህ ትልቅ ቢሆንም፣ የከበበህ ነገር ትልቅ ቢሆንም በመንፈስ መሆንህን ግን አታቁም። ከመንፈስ አትውጣ። በጥበብህ አትሁን፣ በችሎታህ አትሁን። አዎ በችሎታህ አትችለውም፣ በጥበብህ አትችለውም፣ በራስ ልምድ አትችለውም። በመንፈሴ ግን ትችለዋለህ። መንፈሴ ግን ያስችልሃል፣ መንፈሴ ግን ያስጨርሳል አለና እግዚአብሔር ዘሩባቤልን ያደከመውን ተራራ እልፍ ብሎ አናገረው። ወዳጆቼ በጣም ልቤን የሚነካኝ የእግዚአብሔር ቃል ይህ ነው። እግዚአብሔር ለተራራው እንደዚህ ያለው፣ አንተ ታላቅ ተራራ ሆይ ምንድነህ? በጣም እደነቃለሁ። አንተ ታላቅ ተራራ ሆይ ምንድነህ? በልጄ በዘሩባቤል ፊት ምንድነህ? ኪዳን ባለው ሰው ፊት ምንድነህ? በተቀባ ሰው ፊት ምንድነህ? የእግዚአብሔርን ሥራ በሚሠራ ሰው ፊት ምንድነህ? መንገድ እዘጋለሁ ብለህ፣ የዘሩባቤልን ታሪክ አሳጥራለሁ ብለህ፣ የእግዚአብሔር ፈቃድ በእጁ አይከናወንም ብለህ ነገውን እንዳያይ በፊቱ ላይ የቆምከው አንተ ተራራ ምንድነህ? ምንድነኝ ብለህ ነው የምታስበው?
ከኔ በላይ ትልቅ የለም ወይ ብለህ ነው እንደምታስበው? ከኔ በላይ ኃያል የለም ወይ ብለህ ነው እንደምታስበው አለና እግዚአብሔር የዘሩባቤልን ተራራ ገሰጸው። በላሁን ፈጥነህ ደልዳላ ሜዳ ሁንለት አለው እግዚአብሔር የዘሩባቤልን ተራራ ደልዳላ ሜዳ አደረገው። ዘሩባቤል ድርሻው ይህ ነው። በመንፈስ የእግዚአብሔር ድርሻ ይህ ነው። ዘሩባቤልን ያደከመውን ነገር ደልዳላ ሜዳ አደረገው። ከዛ እግዚአብሔር እንደዚህ ያለው ለዘሩባቤል እጆቼ ይህንን ቤት መስርተውታል። በእጆቼ የጀመርከውን ቤት በእጆቼ ትፈጽማለህ። ወዳጆቼ በዚህ ሕይወት ላይ ስንኖር እንደ ጭንገፋ ያለ ልብ የሚሰብር ነገር የለም። ለዚያ ነው ጌታችን ኢየሱስ ክርስቶስ ሲናገር ከናንተ ግንብን ሊሰራ የሚወድ ማንም ሰው ቢኖር ለቤቱ ለመደምደሚያ የሚያበቃውን ተቀምጦ ትርፍ ኪሳራውን የማያስብ ማን ነው? ካልሆነ ቤትን ሊሰራ ይጀምራል፣ ሊደመድመው ያቀተዋል። አላፊ አግዳሚ ሁሉ ያየውና ይሳለቅበታል ይላል እግዚአብሔር ቃል። እና አለመጨረስ፣ አለመደምደም፣ ጭንገፋ በጣም ልብ የሚሰብር ነገር ነው። የሚያሳዝን ነገር ነው። የብዙዎቻችን ሕይወት ውጥን በሆኑ ነገሮች፣ በተጀመሩ ነገሮች ወደ ፍጻሜ መምጣት ባቃታቸው ነገሮች ተከበዋል። ጭንገፋ አየሩ ላይ ያለ ነገር ነው። ምድሪቱን የሚያስጨንቅ ነገር ነው። ቤታችንን፣ ትዳራችንን፣ ኑሯችንን የሚያስጨንቅ ነገር ነው። እና ወዳጆቼ በሚያጨነግፍ በዚህ ዓለም ላይ የጀመርነውን ነገር እጃችን ላይ በሚያደርቅ በዚህ ዓለም ላይ እግዚአብሔር በሕይወታችን የጀመረውን ክብር ወደ ፍጻሜ ይዘነው እንዳንቀጥል በሚታገል ዓለም ላይ ብዙ ረቂቅ የሆነ ሚስጥር የለውም። የመጨረስ ሚስጥር አንድ ነው። የድል ሚስጥር አንድ ነው። ብዙ ታላቅ ተራራ ባለበት፣ ትግልና ተግዳሮት ባለበት፣ ውጊያና ድርቀት ባለበት ዓለም ላይ እግዚአብሔር ከኔና ከናንተ የሚፈልገው ነገር አንድ ነው። በመንፈስ ነገራችን እንዲቀጥል፣ በመንፈስ መቀጣጠላችን እንዲቀጥል፣ በመንፈስ መንደዳችን እንዲቀጥል፣ በመንፈስ ማገልገላችን እንዲቀጥል፣ በመንፈስ መኖራችን እንዲቀጥል። ተራራው የኛ ጉዳይ አይደለም። የከበበን ነገር የኛ ጉዳይ አይደለም። ያስጀመረን እግዚአብሔር፣ ቀኛችንን ይዞ ያቆመን እግዚአብሔር፣ በእኛ ታሪክን ሊቀጥል ከኛ ጋር የወጣ እግዚአብሔር ከፊታችን ያለውን ተራራ በቃሉ ያናግረዋል። ምን ይለዋል? አንተ ታላቅ ተራራ ሆይ በልጆቼ ፊት ምንድነህ? ደልዳላ ሜዳ ትሆናለህ ይለዋል። ደግሞ ተራራው ግዑዙ ሰምቶ ይታዘዘዋል፣ ደልዳላ ሜዳ ይሆናል። እግዚአብሔር ለዘሩባቤል እንዳለው በአንተ እጅ የተጀመረው በአንተ እጅ ይፈጸማል። ደግሞ አትጨርስም ያሉት፣ የትም አትደርስም ያሉት፣ የተሳለቁበት እንደነ ጦቢያና እንደነ ሰንበላጥ ለእስራኤል መልካም ነገር ሲሆን የማይደሰቱ የእግዚአብሔር ሥራ ሲሰራ የሚበሳጩ እነ ጦቢያና እነ ሰንበላጥ ሞገስ ለዘሩባቤል ይሁንለት እያሉ ዘሩባቤል የጀመረውን ዘሩባቤል ይጨርሰዋል። እግዚአብሔር በእኛ የጀመረው እግዚአብሔር በእኛ ይፈጽመዋል። እግዚአብሔር በእኛ ያስጀመረው እግዚአብሔር በእኛ ወደ ፍጻሜ ያመጣዋል። እግዚአብሔር ከኛ አንድ ነገር ብቻ ይፈልጋል። ከጥበባችን እንድንወጣ፣ ከእውቀታችን እንድንወጣ፣ ከችሎታችን እንድንወጣ፣ ከልምዳችን እንድንወጣ፣ በእግዚአብሔር መንፈስ ላይ እንድንደገፍ፣ ተራራችንን ማየት እንድናቆም፣ ያደከመንን ነገር ማየት እንድናቆም፣ የከበበንን ነገር ማየት እንድናቆም፣ ፊታችን ካለው ትልቅ ተራራ በላይ ትልቅ የሆነውን እግዚአብሔርን እንድናይ፣ የእግዚአብሔርን ታላቅነት በከበበን ነገር ላይ እንድናውጅ እግዚአብሔር እሱን ይፈልጋል። ያኔ እግዚአብሔር በተራራችን ላይ ይራመድበታል። የከበበንን ነገር ይበትነዋል። ጨለማውን ወደ ብርሃን ይቀይረዋል። እግዚአብሔር በእኛ የጀመረውን ወደ ፍጻሜ ያመጣል። በዚህ ትንቢት ቃል ሁላችሁን ላጽናናችሁ ወዳለሁ። ነገር እጃችሁ ላይ እንዳይጨነግፍ፣ የጀመራችሁት ነገር እንዳይደርቅ፣ እጃችሁ ላይ ነገር እንዳይከብድባችሁ በመንፈሱን ወዳጆቼ፣ በመንፈስ ተቀጣጠሉ ወዳጆቼ፣ ከመንፈስ አትጉደሉ ወዳጆቼ። አሁን የምንኖርበት ዓለም የሚያደርቅ ዓለም ነው። ባዶ የሚያደርግ ዓለም ነው። ውስጣችን ያለውን ጸጋና መንፈስ የሚቀማ ዓለም ነው። ስለዚህ በምታዩትና በምትሰሙት በዙሪያችሁ በሚሆነው ነገር ልባችሁና መንፈሳችሁ አይታወክ። በመንፈስ መሆናችሁን ቀጥሉ። እግዚአብሔር ተራራችንን ያናግረዋል። እግዚአብሔር ተራራችንን ይገስጸዋል። በእጃችን የጀመረውን በእጃችን እግዚአብሔር ይጨርሰዋል። አትጨነግፉም፣ አትቆሙም፣ አትደርቁም። እግዚአብሔር በእኛ የጀመረውን በእኛ ይፈጽማል። ምስጢሩ አንድ ብቻ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። አሜን።